የጽልመት ጉራ ብወድቅ ከጉድባ የተንኮል ሀረግ ጠልፎ ቢጥለኝ እሾህ ጋሬጣ ዝንትም ቢያገኘኝ ተራራ መስሎ ችግር ቢታየኝ ሁሉን አልፋለሁ ጀሊል ስላለኝ ሁሉን አልፋለሁ ጀሊል ስላለኝ ደኸየ ሲሉኝ አከበት አደፈ ሲሉኝ ነጻሁኝ ጎደልክን ሲሉኝ ሞልቼ አንተን ብዬ መሻፈልኩኝ ደኸየ ሲሉኝ አከበት አደፈ ሲሉኝ ነጻሁኝ ጎደልክን ሲሉኝ ሞልቼ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች አህለን ወሳህለን፣ እንኳን ወደ ቻናላችን በሰላም መጣችሁ እያልን የዛሬው እንግዳችን አንዲት እንግዳ ይዤላችሁ መጥቻለሁ። ወደ እንግዳዬ ከመሄደ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ሼር ያደርጋችሁ፣ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ከዚህ ከሚገኘው ሊንክ ላይ እያስቀመጣችሁልን እናነባለን። አስተያየቶቻችሁ ይደርሱናል። ግን አስተያየት ስትሰጡ ቪዲዮ እያያችሁ መሆን አለበት። ቪዲዮ ምን እንደሚል እንዲሁም ደግሞ የተለያዩ ትምህርት አዘሎች ነገሮች ሊኖሩበት ይችላሉ። እነዛን ነገሮች በማዳመጥ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን ከልብ እንጠይቃለን። እሺ ተመልሰን መተናል። ውድ ተከበራችሁ የቻናላችን ቤተሰቦች አህለን ወሳህለን ብለናል። እንኳን ወደ ቻናችን በድጋሚ በሰላም መጣችሁ እንላለን። ከተመቻችሁ የማይመን ቻናል ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። እሺ የዛሬ እንግዳዬ የምትሆነው ጡልዬ ናት። ጡልዬ ናት። እሺ ወደ ጡልዬ እንሄዳለን። ወደ ጡልዬ ከመሄዳችን በፊት ግን ያላችሁን አሁንም በድጋሚ ያላችሁን ሀሳብ አስተያየት ከዚህ ከሊንኩ በታች እንድታስቀምጡልን በትህትና ጠይቃለን። እሺ ወደ እንግዳዬ እንሄዳለን። እንግዳችን ጡልዬ አህለን ወሳህለን፣ ቃላችንን አክብረሽ እዚህ ድረስ ስለመጣሽ ከልብ እናመሰግናለን። በመጀመሪያ የምጠይቅሽ ጡልዬ ጡሌ ማለት ምን ማለት ነው? እስኪ ራስሽን አስተዋውቂልኝ። ስምሽ ጡሌ ነው ወይስ እሞ አይመን ነው? ስምሽን ለተመልካቾች እንድታሳውቂልኝ በትህትና ጠይቅሻለሁ። አሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ዋላችሁ? እንዲው ደህና ዋላችኋል? እኛ በጣም ደህና ነን። እናንተም እኔን አክብራችሁ እንዲው ይገባታል ብላችሁ እንግዲህ አርጋችሁ ስለጋበዛችሁኝ ተለብ ተልብ አመሰግናለሁ። እናቶች ክብር በሉልኝ። እንግዲህ ወደ ጥያቄያችሁ ተመድ በፊት እኔን የማታቆኝ ያው ጡልዬ በሚለው ነው የሚያቆይ ብዙዎቹ። እንግዲህ ጡልዬ ማለት እንግዲህ ብዙዎቹ ያውቁታል። ጡልዬ ማለት ያው ጡልዬ ነው እኮ ምን አስበሽ ነው እንዴ? ጡልዬ ማለት ያው ጡልዬ ነው። እንደዛ ብዬ ነው የምመልሰው እና ሌላ ስም የለውም ብዬ አስባለሁ። እናቴ ተመለሰልሽ? የተመለሰልሽ መስሎኛል። እመዋ ይሄን ይመስላል። የተመለሰልሽ መስሎኛል። አመሰግናለሁ። እሺ ጡልዬ እንግዲህ ያው ስለሰጠሽን ሀሳብ አስተያየትሽ ከልብ እናመሰግናለን። ጥያቄንም በአግባቡ መልሰሽልኛል ብዬ አስባለሁ። እስቲ ጡልዬ ደግሞ ወደ ሌላኛው ጥያቄ እንሄድና ጡሌ እንዴት ልትባይ ቻልሽ? እስኪ ንገሪኝ። ጡሌ እንዴት ልትባይ ቻልሽ? ማለቴ ትክክለኛ ስምሽ ማን ነው? እስኪ ይሄንን ሰዎችስ ሲሰሙ ምን ይላሉ? ማለቴ ሰዎች ምን አይነት አስተሳሰብ ይሰጡሻል? ምን አይነት ሀሳብ ይሰጡሻል? ይሄ ጡሌ ብለው ሲሰሙ
ምንድን ይመስላችኋል? እስኪ ንገርኝ። ምን እያሉ ነው ብለሽ ታስቢያለሽ? ማለት በዚህ አጋጣሚ አጋጥሞሽ ያውቃል? እንደዚህ አይነት አጋጣሚ እስኪ አትጨርሺውነት አጋጥሞኝ ያውቃል። ሰዎች ሲመስላቸው ይሄ ስድብ ነው የሚመስላቸው። ጡሌ ሲሉ ስድብ ለምን ትሰርቧታላችሁ እላለሁ። ለዛ ነው እናቴና እኔ ደግሞ ተዋቸው፣ ስድብ አይደለም ጨዋታ ነው እላቸዋለሁኝ። እና ስድብ ይመስላቸዋል ብዙዎቹ። እኔ ገጠመኝ ብዙዎቹ ስድብ ነው የሚመስላቸው እና እንደዛ ነው። የተለያዩ ሰዎች የማያውቁኝ ይኖራሉና የሚያውቁኝ ጡል ሲሉኝ እና ያው እንደዛ ነው የሚመስላቸው። ጡል ሲሉ ስድብ ነው የሚመስላቸው እናቴ፣ ሌላ ነገር አይመስላቸውም። እናት ስደዋት የሚለው ገጠመኝ እኔ ያስቀኛል። እየሰደቡኝ ነው የሚመስላቸው። ፈጣሪ ያክብርልኝ። እንደዛም ስላላችሁ ከልብ አመሰግናለሁ። እናቶች ክበሩልኝ። እናንተ እኮ እንዲሁ እና ክበሩልኝ። አመሰግናለሁ ነው የምለው እኔ። አመሰግናለሁ እላቸዋለሁ በዛ አጋጣሚ። ኦኬ እንደዛ ነው። ስድብ ምናምን ይመስላችኋል አይደለ? ኦኬ ጡልዬ እናመሰግናለን። ያው እስካሁን ድረስ ተመልካቾቻችን ያው እንደምትመለከቱት ጡልያችን ጥያቄን እየመለሰችልኝ ትገኛለች። እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ አስቀምጡላት፣ ትመልሳለች ማለት ነው። ጡልዬ እንደምታውቋት ቅናት እና ትመልስላችኋለች ብዬ አስባለሁኝ። ሌላ ጥያቄ አለኝ ጡልዬ ኢንሻአላህ። የመጨረሻ ጥያቄ የሚሆነው አንድ ሁለት ጥያቄ ከጠየቁሽ በኋላ ነው። ጡልዬ ያው ከበድ ያለ ጥያቄ ነው የምጠይቅሽ። ጡልዬ ከሚዲያ ላይ አይታ የወደደችው ወይም ያፈቀረችው ሰው አለ? እስኪ ይሄንን ጥያቄ ብትመልሽልኝ ደስ ይለኛል። የወደድሽው ወይ ያፈቀርሽው ሰው ካለ ማለት ነው። እስኪ መልሽልኝ። እንዲሁ አንቺዬ ተይ እንጂ። ኧረ እንዲሁ በሌላ የምጠላውን እንዲሁ እንደዚህ አይነት ጥያቄ ተጠይቂያለሽ እንዲሁ። ረገኝ ኧረ ምን ያ ነው? ኧረ እንዲሁ አንቺስ እንዲሁ የምታፍሪ ነሽ እንዲሁ የዘመዱ ልጆች እንዲሁ እኔ የአስር ልጆች እናት ነኝ ማለት ነው። አሁን እንዲ አንቺ ምን አሰበሽ ነው እንደዚህ አይነት ጥያቄ ይጠየቃል? እንዲ ሲጀመር በሚዲያ ላይ የማፈቅረውን የማንነቱን አውቃለሁ። እንዲ ማን ነው ብዬ ነው የማፈቅረው? አንቺ አሁን እኔን አይቶ ዝም ብሎ ማንነት ሳያቅ ቢያፈቅር ይሄ ከበዴ አይደለም። እውነቴን ነው የምልሽ፣ ሌላ ሰው ነው የሚሆነው። እንዲ ምን አስበሽ ነው እንደዚህ አይነት ጥያቄ የምትጠየቂው? ኧረ እንዲሁ የዘመኑ ልጆችስ እንዲሁ መፈሪያ ያላችሁ። እውነቴን ነው የምላችሁ፣ እንደዚህ አይነት ጥያቄ አይጠየቅም። ሲቀጥል እንደዚህ አይነት ጥያቄ ኖር ነው፣ በእኛ ዘመን ኖር ነው። እናቴ ተው እንጂ፣ በእኛ ዘመን ኖር ነው። እሺ ውድ ተመልካቾቼ እንዲሁም ደግሞ ቤተሰቦቼ ያው ቤተሰብ ሆነናል ከብዙ ጊዜ ከብዙ ቆይታ በኋላ ያው እንደ ቤተሰብ ነው እኛ የምንተያየው እና ጡልዬ ከልብ እናመሰግናለን። ጥያቄያችንን በአግባቡ መልሰሽልናል። ግን ደግሞ አዎ ትክክል ናት ማለቴ አንድ ሰው በሚዲያ ላይ አይቶ ወይም ደግሞ እንደዚሁ ዝም ብሎ ወይ ታምራለች ወይ ያምራል ምናምን ብሎ ወይ የሆነ ነገር አለው ወይ ድን ይሆናል ወይ የሆነ የተለያየ ነገር ሊኖረው ይችላል እና ያንን ነገር አይቶ በሚዲያ ላይ መዋደድ መፋቀር እኔም አልደግፈውም። ጡልዬም እንዳለችው ትክክል ብላለች እና ሴቶችዬ ማለት ነው ራሳችሁን ጠበቅ እያደረጋችሁ ቆጠብ እያደረጋችሁ ያያችሁትን ሁሉ አትውደዱ፣ ቆጠብ በሉ አይደል እንዴ? አሁን ዘመኑ ያስፈራል። አሁን ዘመኑ ማለት ነው ወንዶች አይናፋር፣ ሴቶች ደግሞ አይን አውጣ እየሆኑ ነው ያሉትና ይህን ነገር ብታስተካክሉት ብዬ እመክራችኋለሁ ቤተሰብ። እና የዛሬው የጡልዬና የኔ ቆይታ በዚሁ ይጠናቀቃል። በሌላ ቪዲዮ ደግሞ ማቅርብላችሁ እንግዳዎች ይኖራሉ። እንግዳዎችን ደግሞ በዚህ አስቀምጥላችኋለሁ። የፈልጋችሁትን ጥያቄ በማይመን ቤት መጠየቅ ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየታችሁን እየሰጣችሁን እየተደጋገፍን እንሄዳለን ብዬ አስባለሁ። እና የዛሬው ፕሮግራማችን ይህን ይመስል ነበረ። በጡልዬ ቤት በጡልዬ
ጡልዬ በእሙ አይመን ቤት እንግዳ ሆና ነበረ። ይህን ይመስላል የዛሬው ርዕሳችን። ስለተከታተላችሁን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከልብ እንጠይቃለን። ምስጋናችንም ላቅ ያለ ነው።